አሁን ከኦርቶዶክስ ተዋሕዶ እምነት ውጭ የሆኑ አንዳንድ ወንድሞቻችን እህቶቻችን ማለት እንደው መናፍቃን ማለት ነው። ለዘብል አድርገው ብዬ ነው እንዲመለሱ ብዙ ጊዜ ክፉ ስድብ መሳደብ አይገባም፣ ነውር ነው። ክፋታቸውን መጥላት እንጂ እነሱን መሳደብ አይገባም። ትረዱኛላችሁ አይደለም? እና እነሱ ምን ይላሉ መስላችሁ? ይህንን ጥቅስ ይዙና ጸሎት ማብዛት ግብዝነት ነው ይላል። ጸሎት አተም ዳዊት ውዳሴ ማርያም ቅዳሴ ረጅም ጊዜ መጸለይ በጸሎታቸው ብዛት እግዚአብሔር የሚሰማቸው ይመስላችኋል ይላችኋል እኮ ኦርቶዶክሶችን ይላል ጌታዬ። ንግግሩም አልተገናኙም። በጸሎታቸው ብዛት የተባለ ጸሎት አታብዙ። አሁን ጌታ ሳታቋርጡ ጸልዩ ብሏል። እንደገና ደግሞ ጸሎት አታብዙ ይላል። ይጣላል አይጣለም፣ ይነቅኑ ማይ ጠሚጡም ወማይ መሪን ማሃዱ አዘቅት ይላል ያዕቆብ በመልእክቱ። መራራ ውሃና ጣፋጭ ውሃ ከአንድ ጉድጓድ ሊቀዳ ይችላል? አይቀዳም። እግዚአብሔርስ ሐሰትና እውነት ይናገራል? አንድ ያድርጉ አንድ ያታድርጉ ይላል? አይልም። ታዲያ ጸሎት ማብዛት በጸሎታቸው ብዛት እግዚአብሔር የሚሰማቸው ይመስላቸው የተባለ ጌታዬ ኢየሱስ ክርስቶስ ማልዳ ቁሙ እንጀራም ስጠኝ፣ የሰው መውደዱን የቀና መንገዱን ስጠኝ፣ እንደ ፈረስ ስታበላ አውለኝ፣ ባዱን ዘመድ ልጡን ገመድ ዱሩን መንገድ አርግልኝ፣ ጽድቄን የላሊባላ ዕድሜን የማቱሳላ አርገው፣ የሚጠላቶችን ዓይናቸውን ጉልበታቸውን ቄጠማ አርገው፣ እንደ ጢፍ ሳብናቸው እንደ ጉማብናቸው ምናምን በላቸው። ይሄ ነው ጸሎት ማብዛት ማለት። አታብዙ ያለ ጌታ ይህንን ነው ማለት ነው። ነገሌንም ደግሞ እንዲህ አርጋቸው፣ ውጭ ሀገር ያለችው ልጄንም ገንዘቧን አበርክትላት፣ ለዚችኛይቱ ልጄ ትዳር ስጣት፣ ለዚህ አንድ ለእንትና ደግሞ እንደዚህ አርግለት፣ እንደገና ደግሞ ደሞዜ አልበቃይ ብሏል ማለት ይሄ ምን ይባላል? ነገር ማብዛት ይባላል። ጌታ ጸሎት አታብዙ ያለ ምን ነው? ይሄን ነው ማለት። ይሄን አታብዙ፣ ይሄን እኔ ያውቀዋለሁ። ምን አለ ጌታ? እስቲ እኔ ያውቀዋለሁ በሉ። ይሄንን ማን ያውቅልናል? እግዚአብሔር ያውቅልናል። ምን እንደሚያስፈልገን ጥንቅቅ አድርጎ ያውቅ። ምን እንኳን እግዚአብሔር እናንተ እንኳን በአቅማችሁ ለየትኛው ልጃችሁ በየትኛው ወር ልብስ እንደምትገዙለት አታውቁም? እናውቃለን። ከእናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጠው፣ እንቁላል ቢለምነው እምቧይ የሚሰጠው፣ አሳ ቢለምነው እባብ የሚሰጠው አለን ይላል? የለም። እንኳንስ ሊኖር ልጁ ዳቦ ቢለምነው ደረቁን ለሱ በልቶ ልምልሙን ለልጁ ያጎርሰዋል። አሳ ቢለምነው እንኳን እባብ ሊሰጠው አጥንቱን ለሱ ወስዶ ልምልም ስጋውን ያጎርሰዋል። እንቁላል ቢለምነው እንኳን እምቧይ ሊሰጠው ቅርፍቱን ቀርፍቶ ልሙን ለልጁ ያጎርሳል። እናንተ ጨካኞች፣ እናንተ ጨካኝ ስትሆኑ ለልጆቻችሁ መልካም ማድረግ የምታውቁ ከሆነ የሰማይ አባታችሁማ እንዴት አያደርግላችሁ ይላል። ጠንቅቆ ያውቃል። ትንኝን የሚመግብ አምላክ እኛን ይረሳን ይመስላችኋል? ለወፎች የሚያስብላቸው እግዚአብሔር ምድርን ዘረበቦ ለሰማይ ከመቀመር ሰማይን ያለ ባላ ያቆመው እግዚአብሔር መኑ ውእቱ ዘሰቀላ ለምድበ ወኢምን ትራቃ ምድርን በውሃ ላይ አንጠልጥሎ አጽንቶ ያስቀመጣት ሕያው እግዚአብሔር ለምግባችን የማያስብልን ይመስላችኋል? እኛን ከመመገብ እኮ እኛን መፍጠር ይበልጣል። ትልቁን አድርጎልናል። ሥጋውን የፈተተላችሁ ደሙን የሰጣችሁ እግዚአብሔር ምድራዊ እንጀራ እንዴት ይነሳችኋል? ስለዚህ ስለምን ትጨነቃላችሁ? ስለዚህ እላችኋለሁ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን ብላችሁ አትጨነቀው። ይህንስ እምነት የሌላቸው አሕዛብም ያስቡታል። የእናንተ ብልጫችሁ ምንድን ነው ብሎ ይናገራል። ስለዚህ እግዚአብሔር ስለሚያስብልን ጸሎት አታብዙ ማለት ይህን አድርግልኝ ማለት አታብዙ። ዝም ብላችሁ አቡነ ዘበሰማያታችሁን ዳዊታችሁ ውዳሴ ማርያምን ደግማችሁ ቤታችሁን ጸሎቱ ውስጥ ጥያቄያችሁን አቅርባችሁ ስለጨረሳችሁ ማለት ነው። ፍቅር ከሰማዕትነትም ይበልጣል። ወመኒ ወሀብኩ ኩሎ ሥጋዬ ለእውየተ እሳት። ተመልከቱ፣ ሥጋዬን እንኳን ለእሳት መቃጠል አሳልፌ ብሰጥ ፍቅር ከሌለኝ ምንም የምጠቀመው ነገር የለኝም። ወመኒ ወሀብኩ ኩሎ ንዋዬ ለምጽዋት፣ ገንዘቤን ሁሉ ለምጽዋት ብሰጥ ፍቅር ከሌለኝ ከንቱ ነኝ። ኮንኩ ከመከበሮ ዘይዘበጥ ወከመብርት ዘይነቁ፣ እንደሚንሿሿ ጸናጽል እንደሚመታ ከበሮ። የዚህ ትርጉም ገብቷቸው ያውቃል? እኔ ከበሮ ያሳዝነኛል። አያሳዝናችሁም? ሌሊቱን ሙሉ ሲለፋ አድሮ በማይሌት እኛ ወደ ዝክር ስንሄድ እሱ እዚያው ተጋድሞ ይቀራል። ይሄው ነው የከበሮ ልፋት የሚባለው ማለት። ጸናቅል ሌሊቱን ሙሉ ቀጭ ስትል አድረ እነ የኔታ መርጌታ
በዋንጫ ስለ ቅዱስ ሚካኤል እያሉ ሲጠጡ ከበሮ ጸናጽል ይዘው ሸዋ ብላ ትቀራለች። ምን ማለት ነው? ስለዚህ ፍቅር የሌለው ሰው አንገቱ እንደ ቀለበት እስከሚቀጥን ድረስ ቢሰግድ እንኳን ከለፋበት ስግደት የሚያተርፈው ነገር የለውም ማለት ነው። ምንም መስዋዕት ቢያቀርብ ቤተ ክርስቲያን በእንቁ በወርቅ ቢሰራ፣ ለምን ወርቅ አይኑን ግድግዳ አድርጎ ቤተ ክርስቲያን ለምን አይሰራም? ለምን ገዳም አይሰራም? ለምን አብነት ትምህርት ቤት አይሰጥም? ልጁን እንኳን ቢገብር ለምን አንገቱን ቆርጦ አይሰጥም? ፍቅር የሌለው ሰው ሰማዕት ቢሆን እንኳን አይጸድቅም። ሰማዕት ሆኖ ቢሞት እንኳን ማለት ያልታረቀ ሰው የገጠር ሰው እንዲህ ይላል፣ ሰው የገደለው ሰው ይጸድቃል? አይጸድቅም። ሰው የገደለው ሰው ይጸድቃል? ሰው ስለገደለ የምትጸድቅ እንዳይመስለው። ሰው የገደለው ሰው እንደሚጸድቅ ሰውየው አንተን ስለገደለ ይኮነናል እንጂ ሰውየው አንተን ስለገደለ አንተ አትጸድቅም። ሁሉም ስራውን ተሸክሞ ይቆማል። ሁሉ ጾሮ ይጸውር። ስለዚህ እኛ የክርስቶስ መዓዛ ነን። ውሻ የጌታውንና የቤተሰቡን መዓዛ ለይቶ ያውቃል። እኛም ትክክለኛ የእግዚአብሔር አገልጋዮች የቤቱ ጠባቆች ከሆን መጀመሪያ መዓዛችን እንለይ። ኦርቶዶክሳዊ መዓዛ ይኑረን። ከደመቀበት የምንዘፍን መሆን የለብንም። እንደ ጎርፍ የምንነዳ መሆን የለብንም። የራሳችን ባይታዊ፣ የራሳችን ሰባኪ፣ የራሳችን መነኩሴ ሊኖረን አይገባም። የቤተ ክርስቲያን ሰባኪ፣ የቤተ ክርስቲያን ባይታዊ፣ የቤተ ክርስቲያን መነኩሴ፣ የቤተ ክርስቲያን እረኛ ነው እንጂ የግል ደጋፊ የምንሆነው ሰው ሊኖረን አይገባም። ግለሰብ የምንከተል መሆን የለብንም። መዓዛችሁን ለዩ። እውነቴን እኮ ነው። እኔ አሁን አላችሁ የላችሁ? አሁን እኔ በጣም 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 አዝናለሁ። እንግዲህ የሚከፋችሁ ሰዎች ስለመኖራችሁ ማዝናለሁ። ለምሳሌ እንዲህ ይባላል፣ መምህራችን ባይታዊ ገሌ በዚህ ቀን እዚህ ቤተ ክርስቲያን ፈውስ ይሰጣሉ ይባላል። ይሄ የማን መዓዛ ነው? ይሄ ክርስቶስ ነው? ይሄ ተክለ ሃይማኖት ነው? ይሄ አቡነ ገብረ መንፈስ ቅዱስ ነው? አይደለም። የአጋንንት መዓዛ ነው ይሄ። ማንኛው ጻድቅ ነው እንደዚህ ያደረገ? የበረሃው ኮከብ አባታችን ቡሩክ ገብረ መንፈስ ቅዱስ ድዊ ሲፈውሱ ቆይተው ሰው ሲያውቅባቸው ወጥተው ወደ ሌላኛው ጫካ ነው የሄዱት። አንድ ሰውዬ ገብረ መንፈስ ቅዱስ እዚህ ያሉ ሲባል ሰምቶ መጣ። የታመመ ሰው ይዞ መጣ። ለጥቂት አሁን ይሄዱ አሉት አለው። ከዚህ በኋላ እኔ ምን ላድርግ እሳቸው ያድኑኛል ብዬ ነው የመጣው። ምን አደርጋለሁ? ሂደው አለና ትዝ ሲለው ትዝ አለኝ፣ እዚህ አካባቢ እሳቸው ተቀምጦ ነበር፣ እዚህ ላይ አስተኛው ይድንልሃል። ሲያስተኛው ዳነለት ማለት ነው። አባታችን አቡነ ተክለ ሃይማኖት ከነ አባ በጸሎተ ሚካኤል ጋር ሳሉ ድውም እሳት የፈጀው ሰው አረጀን እሳት በላይ ሲል ለተክለ ሃይማኖት አሳየው ሲሉት ይድናል። ዝም ብሎ ወጥ ሲቆሰቁስ ይበላው ሁሉ ሚያም እንዲህ አለ። ኧረ ሽሆ ጋብ አይኔ ፍንጥር እንጨት ገባ ለተክለ ሃይማኖት አሳየው እረዱ ነው ሲሉት ይድናል። ኋላ መጨረሻ ላይ ሰው መልአክ ነው ወይስ ምንድነው? መልአክ ነው ወይስ ሰው ነው ሲሏቸው ምን እንዳሉ ታውቃላችሁ? አባቴ ኃጢአቴ ታውቆብኛልና ልሂድ ያሰናብቱኛሉ አበምኔቱ። ቆይ ተክለ ሃይማኖት ጽድቃቸውን የታወቀ ኃጢአታቸው ነው። ጽድቃቸው ሲታወቅ ምን የታወቀ ነው ያሉት? እኛ ደግሞ በዚህ ዘመን እያቀድን መብቃት ጀምረናል። በቀመር መብቃት ማለት ነው። ወይ ታምርኩ እንደው ክርስትና ቀልድ ሆነ እኮ በእውነቱ ማለት ነው። እያቀድን መብቃት፣ በቃ እያቀድን መፈወስ። ጌታም እንኳን አላደረገው። ኋላ ብለንስ ደግሞ ኧረ ተው እንዲህ አታድርጉ ተው ሲባል ደግሞ ሰሞኑን አንድ ባይታው እየተናገሩትን ልንገራችሁ። መቼስ እንግዲህ ደግሞ እናንተ የምትሉትን ማውቀዋለሁ በሉኝ። ቀንተህ በሉ ችግር የለም በሉ መቀበል። ከዚያ ምን አሉ? ምንድን ነው መስሎ እንዲህ ተሳስተዋል እርስዎ። እሳቸው አጋንንትን በአጋንንትን የሚያወጡ ሐሰተኛ ባይታዊ ናቸው ካሏችሁ አሉ። እሺ በስራዬ መኑ በሏቸዋል። በማን መኑ? ወይ መድኃኒዓለም። በስራዬ መኑ ማለት የሚችል እኮ እግዚአብሔር ብቻ ነው። ክርስቶስ ብቻ እኮ ነው። ፍጡር እኮ ስራ አለኝ አይልም። እኔ ለተክለ ሃይማኖት በላይ አብነት የለኝም። እሳቸው ምን እንዳሉ እንገራቸው። 99 ዓመት መከራቸውን አይተው ከመላእክት ጋር አጥነው መጥተው ምን እንዳሉ እንገራቸው። እኔ ዓለሙን አብርቼ ለራሴ ጨልም የቀረው ዓለምን አጣፍቼ ለራሴ አልጫውንኩ ስራ የሌለኝ ጎደሎ ነኝ
በፈጣሪ ፊት በቆምኩ ጊዜ ምን እመልስለታለሁ ነበር ያሉ። የዛሬዎቹ ደግሞ ስራዬን እመኑልኝ ይሉናል። እነዚህ ታናናሽ ክርስቶሶች ናቸው። የሐሰተኛ መሲህ መንገድ ጠራጊዎች አይደሉም። የማን ማዛን የሚኖርም ማጨብጨብ እልል ማለት እኔ በመምህር አምላክ ይዣቸዋለሁ። ከዚህ ጉባኤ መጨረሻ ላይ እንዳታጨበጭቡ፣ ጉባኤው እስከሚያበቃ ድረስ ማለት ነው። ማጨብጨብ ማጨብጨብ፣ መደለቅ፣ ሲመርቋችሁ ማጨብጨብ፣ ሲረግሟችሁ ማጨብጨብ። እንዲሁ ችግር እኮ ናችሁ እናንተ እኮ ማምላክ እንጂ እግዚአብሔር 6 ነገርን ሰው ስለዚህ ጸልዮ እንጀራ ቢያገኝ፣ ጸልዮ ልብስ ቢያገኝ፣ ጸልዮ ቤት ቢያገኝ መንፈሳዊነት አይደለም። መንፈሳዊነት የሚባለው ቅድም ካልኳችሁ ፊዚዮሎጂካል ከሚባለው ለአውሬ ለጅብ ከሚያስፈልገው በላይ፣ ለአሳማ ከሚያስፈልገው በላይ፣ ለአንበሳ ከሚያስፈልገው በላይ ኢነር ማን ለሚባለው ለውስጠኛው ህሊና የሚያስፈልገው ነው። ያን ያስረገጠ ሰው መንፈሳዊ ይባላል። መንፈሳዊ ማለት ስለዚህ ምን ማለት ነው? ነፍሳዊ ሰው ማለት ነው። ነፍሳዊ ሰው ለነፍስ ያስብላታለሁና ልቤን አዳምጣለሁ ያለ ሰው ሁሉ ደግሞ መንፈሳዊ አይባልም። ነፍሱ ደግሞ በመንፈሳዊ አካል የምትመራ ስትሆን ነው። ያ መንፈሳዊ አካል ማን ነው? እግዚአብሔር ነው። ስጋው በስጋ እንደሚመራ መንፈሱ በመንፈስ ይመራል። ስጋው በዚህ በስጋ አቅጣጫ ይሄዳል፣ በስጋ ጥላ ያርፋል፣ በስጋ ቤት ይተኛል፣ የስጋ ውሃ ይጠጣ፣ የስጋ እንጀራ ይበላል። ይህንን ነፍስና ስጋውን ያመጣጠሰ ነው። ስለዚህ መንፈሳዊ ነው የሚባለው አንድ ሰው ስጋው ለነፍሱ ገሪር ሲኖራት ነው፣ መገዛት። ቅዱስ ያሬድ በጾመ ድጓው ናግርሮ ለስጋ ነው ያለው። ስጋችን ለነፍሳችን እናስገዛው ያለው ነው። ነፍስ በስጋ ላይ ትሰልጥን ማለቱ ነው። ትሰልጥን፣ መሰልጠን የተቻላት እንዲህ ያለው ሰው መንፈሳዊ ሰው